بلاتاي لجونا باي مكواننتي لجوم بموتي صلوات سانا بزا عينوچن طيبات شماغب للاكون ودتالا قبات عفكر اندفكر انا بترايم لجوم طيكون يستوي بلاتاي بلاتاي لجونا باي مكواننتي لجوم بموتي شاين فريق عند قوارو اندي سرات وين تفكرو شاين فريق عند قوارو وتعورد قرطو برداي من ولات يانقط مكانت باقان يسفولات የምድር እንግዳ የተፈጥሮ ሲሳይ አለ እስከ ግንባሯ ፀሐይ ወርዳ ከላይ አለ ፀሐይ ወርዳ ከላይ ግንባሯ ላይ ናይ አለ ፀሐይ ወርዳ ከላይ ግንባሯ ላይ ናይ አለው ስትል ገና لسان هلون يميترا دقفا قلقاي لبي مالتاززي كاين ندير اللمسو باين وانم راحالي بملكوات قرمو ترسوان لاستوالو برهان دال لزاف قلبو يميدركو من يكون ميزانو يتفترو لكو ፀሐይ ያቃጥላል መልኳን ወርዳ ከላይ አየው ፀሐይ ወርዳ ከላይ አየው ፀሐይ ወርዳ ከላይ አየው ፀሐይ ወርዳ ከላይ አየው ፀሐይ እንዴት ሰራት ወይ ተፈጥሮ ሸይነት ፍሬ ካንድ ጓሮ ቀርቶ ብርዳይ መኝውላት ያንገቷ መቀነት ባጋንሰ በስመ አብ لا تولد زي لون العروين العبرة
ክርስቲያን ታቦት መቅደስ ማይጠን እርብሰናየት ልጅ ጸሎተ ለማርያም ወስደተ ያድነን እንደ ጸሎተ ለማርያም ተነርሳን ከበሳት አባማት ያስከቡ ሞተን እንደ ጸሎተ መስጠት ወሰነ ወደ ጸሎተ አባሳት አቡነ ያስከቡ ማተው ወደ ጸሎተ መስጠት ለደብረ ስላሴ ከቡ ማተው ወደ ጸሎተ ለማርያም ወስደተ ወደ ቂርቆስ ከበር ማተው ወደ ጸሎተ ለማርያም ወስደተ ለአገልግሎት ለማተው በጸሎተ መስጠት ተማለተ ማለና ታችን ይቀርታው በሰላም ያዋላና በሰላም ሰላም በሰላም ያዋላና ጸጋ ክብር ያድልን አምላካችን ኢየሱስ የተባረከ ያድርግልን። ኢየሱስ ክርስቶስ ሰላሙ ፍቅሩን አንድነቱን ይስጠን አምላካችን ክብር ይስጠን አምላካችን በሰላም ያዋለን። አቡነ ዘበሰማያት ሰላም ለኪ ወዘሮም ለግያፍን ይላልኩም ለመስጠም ለከላናቸው ዘይሮም ላቡነ ጸሎት ይቀድማል ብለን ነው ያው አባቶቻችን መስራት ያው የመጣ ነው። ልጃችሁ መንፈሳዊ ልጃችሁ ወለተ ቂርቆስን ለመንፈሳዊ ልጃችን ለገብረ ስላሴ ብለን ነው የመጣ ነው። እንድትሰጡ ብለን ነው የመጣ ነው። ማንን ለማን ያ በመንፈሳዊ ነው ያን ነው። ወለተ ቂርቆስ ልጃችሁን
ለልጃችን ለገብረስላሴ ወይም ደግሞ ለጌታቸው ለሀብታሙ ጌታቸው ወይም ደግሞ ለመቅደስ አብይ ባለማዊ ስም ድገሙት ይላል ቤተሰብ። ባለማዊ በቤተሰቦቿ በሚጠሯት መቅደስ አብይን ለወንድማችን ወይ ለልጃችን ለሀብታሙ ጌታቸው የሚሰጡን ነው። ሀብታሙ ማን ነው? ሀብታሙ ጌታቸው ምን አይነት ሰው ነው? መልካም ትሁት፣ በሀገራችን አንጋፋና ብሎም ከአፍሪካም ብሎ ዓለም ላይ በገናናነት በሚታወቀው የኢትዮጵያ አየር መንገድ የጀርባ አጥንት የሆነ ሰራተኛ ነው። ታታሪ፣ ጎበዝ፣ ሃይማኖትን አክባሪ፣ ቤተሰቦቹ ታዛዥ፣ ቅን የሆነ ደብረ ማርቆስ አካባቢ የተወለደ ልጅ የመጀመሪያ ዲግሪውን በወልዲያ ዩኒቨርሲቲ የያዘ፣ ሁለተኛ ማስተሩን ደግሞ በአዲስ አበባ የያዘ ልጃችን ነው። የሚኖረው እዚሁ አዲስ አበባ ነዋሪ ነው። ዋና መኖሪያ ቤት ወይስ መተዳደሪያ? አሁን መተዳደሪያው እዚሁ ነው። መተዳደሪያው ያው የኢትዮጵያ አየር መንገድ ሰራተኛ ነው። ጥሩ ተከፋይ ነው። እሷ ጋር ደግሞ አብረው የሚያፈሩት ሀብት ይኖራል ማለት ነው። የቅርብ ቤተሰብ ነው። የቅርብ ቤተሰብም አጎቶችም አሉ። ትክክለኛ የቅርብ ቤተሰብ ነው። ምናልባት እዚህ ጋር ምንድን ነው ልጁ ጥሩ ልጅ ነው፣ ያው መስከራችሁለታል። ምናልባት እዚህ የሚሸፍነው አንዳንድ ነገር ምንድን ነው ልጁ ከዚህ በፊት ትዳር እንደሌለው እንደው የሚያረጋግጥ የቤተሰብ ቅርብ ዘመድ ምናልባት በትዳራቸው ላይ በኋላ እንከን የሚፈጠር ነገር እንዳይኖር የምታረጋግጡት ነገር ካለ። ከዚህ በፊት ምንም አይነት የትዳርም ልጅም የለውም። ይህንን ማረጋገጥ እንችላለን። በቃ እንግዲህ ክበሩልን። ፈቃዳችንን እንስጥና እናስቀምጣቸውና ሌላው ቁጭ ብለን እንጫወታለን። ፈቃደኛ ነኝ ብለዋል። አባትና እናት እናንተ ቁጭ በሉና እንሻሽው እንጠያይቃለን። ቁጭ ብላችሁ ደግሞ አቃተኝ የህልሜን ንግሥት የናረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የናረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽ እንደ ደመና ንግሥቴ በከመ መሐረነ ቅዱስ
በምሕረቱ ይማረን። መስቀል ይገና ያላቸው ኢየሱስ ክርስቶስ ከሚሰራው ላይ መጣው ሰመረልኝ ፍቅር እውነቱን ብነግራት የመሸንበት ላድር እንዴትስ ደስ ይላል ወዶ መወደድ ልቤ ፈቀዳት ልጅ መልሳ ስትፈቅድ አደባባይ ሚስጥር ከሷ የተደበቀ አፍኖኝ ሳታድር ሰርክ እያስጨነቀ ልነግራት ስፎክር ደግሞ ሳመነታ ስንት ጊዜ ሆነው ልቤ ከተረታ እስከ መቼ ፈርተህ ይውጣ ልነግርሃት ተብዬ ተልኬ በአጀባ ብርታት ሆነ መሷ መጣሁኝ በድል የምስራች ይዤ በደስታ ማበል እሺ ብል ላይ መጣው ሰመረልኝ ፍቅር እውነቱን ብነግራት የመሸንበት ላድር እንዴትስ ደስ ይላል ወዶ መወደድ ልቤ ፈቀዳት ልጅ መልሳ ስትፈቅድ አንደበት መለካ ደርሶ ይለቅማል ያሉትን ረስቶ ፈርቶ ይርበተበታል እንዲህ እሺ ልትል በፍቅር ልካስር ሰግቼ ነበረ ቃሉን መተንፈስ በእምቢታ ፍርሃት ታስሬ ከረምኩት ተፈታው በፍቅር ስለተነፈስኩት አረፈልኝ ልቤ ብያለው እፎይ መታፈን ነው ዕዳ መናገር ሲሳይ መታፈን ነው ዕዳ መናገር ሲሳይ መታፈን ነው ዕዳ መናገር ሲሳይ እሺ ብል ላይ መጣው ሰመረልኝ ፍቅር እውነቱን ብነግራት የመሸንበት ላድር እንዴትስ ደስ ይላል ወዶ መወደድ ልቤ ፈቀዳት ልጅ መልሳ ስትፈቅድ እሺ ብል ላይ መጣው ሰመረልኝ ፍቅር እውነቱን ብነግራት የመሸንበት ላድር
ላይ መጣው ሰመረልኝ ፍቅር እውነቱን ብነግራት የመሸንበት ላድር እንዴትስ ደስ ይላል ወዶ መወደድ ልቤ ፈቀዳት ልጅ መልሳ ስትፈቅድ የአደባባይ ሚስጥር ከእሷ የተደበቀ አፍኖኝ ሳታድር ሰርክ እያስጨነቀ ልነግራት ስፎክር ደግሞ ሳመነታ ስንት ጊዜ ሆነው ልቤ ከተረታ እስከ መቼ ፈርተህ ይውጣ ልነግርሃት ተብዬ ተልኬ በአጀባ ብርታት እሺ ሆነ መልሷ መጣሁኝ በድል የምስራች ይዤ በደስታ ማበል እሺ ብል ላይ መጣው ሰመረልኝ ፍቅር እውነቱን ብነግራት የመሸንበት ላድር እንዴትስ ደስ ይላል ወዶ መወደድ ልቤ ፈቀዳት ልጅ መልሳ ስትፈቅድ አንደበት ምለካ ደርሶ ይለቅማል ያሉትን ረስቶ ፈርቶ ይርበተበታል እንዲህ እሺ ልትል በፍቅር ልካስር ሰግቼ ነበረ ቃሉን መተንፈስ በእምቢታ ፍርሃት ታስሬ ከረምኩት ተፈታው በፍቅር ስለተነፈስኩት አረፈልኝ ልቤ ብያለው እፎይ መታፈን ምዕራፍ 2 ቁጥር 18 ላይ ይህን ኃይለ ቃል ይናገራል። ወይቤ እግዚአብሔር አኮ ሰናይ ለወልደ ጓለሚያው ይንበር ባይቲቱ አላ ንግበር ሎቱ ቢጸ ዘትረድኦ ይላል። ይህም ማለት እግዚአብሔር አምላካችን እንዲህ አለ፣ የሰው ልጅ ብቻውን ይኖር ዘንድ አግባብ አይደለምና የምትረዳው ረዳት የምትሆነው ጓደኛ እንፍጠርለት አሉ። እግዚአብሔርም የተናገረውን የማይተው እውነተኛ አምላክ መድኃኒነ ክርስቶስ በዚህ ይህን ያለበት አዳም በዚች ምድር ላይ ተፈጥሮ ሲኖር ከጭቃ ላይ ፈጥሮ እንዲሁም ሕይወትን ሰጥቶት ሳለ የፍጥረታት ሁሉ በላይ ያደረገው እዚህም በኋላ ሁሉንም የተፈጠሩን 22ኛ ሲሆን የ21ዱን ፍጥረታት ስም የሚያወጣ የአራዊቱን የአዕዋፉን የሁሉም ፍጥረታት ስም እንዲያወጣ ጸጋና ስልጣን ተሰጥቶት እሱም የእነሱን ስም ወደ እሱ ሂዱ እየተባሉ ይሄዱ የተለያየ ስም ሲያወጣላቸው ለአዕዋፉም ለአራዊቱም እዚህም በኋላ በመጨረሻው ዕለት እነሱ ሲሄዱ ሴትና ወንድ እየሆኑ ነው የሚሄዱት። እንስትና ወንድ ተባት እየሆኑ ሲሄዱ እሱ ግን የተፈጠረው ብቻውን ነበርና እንዲህ ሁሉ ፍጥረት ሴትና ወንድ ጓደኛ ያለው እኔ ብቻዬን እንዴት ተፈጠርኩ ብሎ አሰበ። በዚህም ጌታ ኢየሱስ ክርስቶስ እርሱን በ8ኛው ቀን እንቅልፍ ከባድ እንቅልፍ አመጣበት ይላል። እዚህም በኋላ ማእከለ ነቂህ ይለዋልና ከእንቅልፍ በእንቅልፍና በመኝታ በእንቅልፍና በመንቃት መካከል እያለ በጣም እንቅልፍ ሳይዘው በጣም ደግሞ ሳይነቃ በዛ መካከል እያለ ከአጥንቱ ሔዋንን ፈጠራት። ከአንድ አጥንቱን አውጥቶ ሔዋንን ፈጠራት።
ይህም ሲፈጥራት ሴት አድርጎ ፈጠራት። መጀመሪያ እሱን ወንድ አድርጎ ስለፈጠረ የምታስፈልገው ሴት ናትና እሱ ወንድ ስለሆነ የሚያስፈልገው ምንድነው? ሴት ነው። እሱ ወንድ ነበርና ሴት አድርጎ ፈጠረለት። እዚህም በኋላ ወደ እሱ ስም የሚያወጣ እሱ ስለነበረ ወደ እሱ ሲወስድለት እቺ አጥንቷ ከአጥንቴ ስጋዋ ከስጋዬ የተገኘች ስለሆነች ሴት ትባል አለ። ይህ ማለት ዛሬ እስከ ዘላለም ድረስ ሰው ብቻውን መኖር እንደማይቻለው እንዲሁም ረዳት እንደሚያስፈልገው እግዚአብሔር መጀመሪያ ሲፈጥረን በመጽሐፍ ላይ ያስቀመጠልን ስራ ነው። እዚህም በኋላ አዳም ሔዋንን ከእሱ ጋር እንድትኖር እግዚአብሔር ሰጠው። ሴት ተባለች። ይህም ምንድን ነው? እንቅልፍ ይዞት ቢሆን ስትፈጠር ይህች መታእት ናት ብሎ ይርቃታል፣ ይደነግጣል ይላል። ደግሞ እንቅልፍ ሳይዘው ቢያደርገው ህመም በሽታ ይሆንበታል እና ስለዚህ በመካከል ሆኖ እንዳይርቃት እንዳትርቀው አድርጎ ፈጠረ ይላል። እዚህም በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ እሷና እርሱ በአንድ ላይ እንዲኖሩ አድርጓል። ይህ ማለት ታሪኩ ሰፊ ስለሆነ ዛሬም እስካሁን ድረስ ረዳት በመጽሐፈ መክብብ ምዕራፍ 4 ቁጥር 9 ላይም እንዲህ ይላል፣ የእነሱ ዋጋቸው ድካማቸው መልካም ዋጋ አለውና ሰው ብቻውን ከሚሆን ሁለቱ ነው ቢኖር ይሻላል ይላል። ይህ ማለት የሚረዳዱበት ስለሆነ ሰው ብቻውን ሲኖር ብዙ ነገር ይገጥመዋል። ሁለት ከሆነ ግን ይረዳዳል። መረዳዳት በምን ነው ሲባል በሁለት ነገር ይረዳዳሉ። አንድ ሰው ብቻውን ሆኖ የሚጨነቀው እና ከሰው ጋር ሆኖ የሚጨነቀው ነገር ይለያያል። ሰው ከጎኑ ካለ አይምሮን ያሳርፍለታል፣ መክሮ ይመልሰዋል፣ ከጭንቀቱ እንዲመለስ ያደርገዋል፣ ረዳት ያስፈልገዋል። ሌላው ደግሞ ሰው ሁለት ከሆነ ባልና ሚስት ማለት አንድ አካል ሁለቱም አንድ ስጋ የሚሆኑበት በሁለት መቆሞ መሄድ ሳይሆን ስራቸው አንድ ነው፣ አስተሳሰባቸው አንድ ነው፣ ልቡናቸው አንድ ነው። እንግዲህ ዛሬ በዚች ቤት ስንመጣ ወደ አባቶቻችን ስንመጣ ሁለቱም አንድ የሚሆኑበትን መሰረት ለመጣል ነው የመጣ ነው። መሰረታችን የጸና ያድርግልን። ስለዚህ እንግዲህ ሁለቱ አንድ ሲሆኑ መረዳዳት ማለት በምን ትረዳዋለች በምን ይረዳታል ሲባል በሁለት አይነት እርዳታ ይረዳዳሉ። አንደኛው በዚህ ዓለም ሲኖሩ ፍሬ ማፍራትን አለ። ሁለቱ አንድ ሲሆኑ ፍሬ ያፈራሉ። ሰው ብቻውን ሆኖ ፍሬ ማፍራት አይችልም። ሁለተኛው ደግሞ በችግራቸው ጊዜ ይረዳዳሉ። ሁለት አይነት እርዳታ ነው ያለውና እግዚአብሔር አምላካችን በአንድ ላይ ሆነው በሰላም ተረዳድተው እንዲኖሩ የእግዚአብሔር ቅዱስ ፈቃድ ይሁንልን። እንግዲህ በዛሬው ዕለት ደስ ብሎናል። እንግዲህ ወንድማችን እንዲሁም ሀብታሙና እህታችን መቅደስን እግዚአብሔር አምላካችን እንዲህ ምን ያላለ አባቶቻችን ባልና ሚስት ከአንድ ዛፍ ይቆረጣሉ፣ የተቆረጡ ይመስላል ይላል። ስማ ወጣታችሁ የሚገርም አብይ መቅደስ ተአቢ ይላልና መቅደስ እንግዲህ አብይ መቅደስ ይሄ ሚስጥር ያለው ነገር ነው። እግዚአብሔር ሲያገናኝ እንደዚህ አድርጎ ሚስጥር ከምስጢር ያገናኛል። በመሰረቱ ትዳርን የሚመሰረት ሰው ለምክንያት ነው እንጂ እግዚአብሔር ነው። ትዳርን የሚመሰረተው ሰው ይመስለናል እንጂ መስራቹ እግዚአብሔር ነው። እነዚህ ትዳሮች ዛሬ ይሄ ነገር እንዲመሰረት ያደረገ እግዚአብሔር ነው። ሰው ግን ለምክንያት በሰው ላይ አድሮ እግዚአብሔር ስለሚሄድ እግዚአብሔር በሰው ላይ አድሮ ስለሚመክር እግዚአብሔር በሰው ላይ አድሮ ጥሩ ነገር ስለሚሰራ ነው እንጂ መሰረቱን ወይም ትዳሩ እንዲመሰረት የሚያደርገው እግዚአብሔር ነውና ስለዚህ መቅደስ አብይ መቅደስ እግዚአብሔር ማለት ልልና ከፍታ ያላት ቤተ ክርስቲያን ማለት ነው። መቅደስ ማለት የእግዚአብሔር ስም የሚጠራበት የእግዚአብሔር ቃል የሚነገርበት ምስጢራዊ ስም ነው። አብይ ማለት ደግሞ ከፍተኛ ማለት ታላቅ ማለት ነው እና እንግዲህ እኔ በጣም ገርሞኛል ስማቸውን ስሰማም። እግዚአብሔር የጸጋ የበረከት የእድሜ የጸጋ ያድርግልን። አባቶቻችንም እግዚአብሔር ያክብርልን። እውነቱ እናንተም አክብራችሁ እናንተ በዚህ ተቀምጣችሁ እኛም መጥተን ግን በመካከላችን ማን አለ? እግዚአብሔር አለ።
አዎ እግዚአብሔር ደግሞ ፍጻሜውን ያሳምርልን፣ ለፍጻሜው ዕለት ያብቃን። እውነቴን ነው። ይሄ ነገር የእግዚአብሔር ቃል እግዚአብሔር ይህን ነገር ሲመሰርተው እሱ በሰርግ ቤትም ተገኝቷል፣ በዶኪመንት ቤት ተገኝቷል። ጋብቻ ቅዱስ ነው ይላል። ጋብቻ ቅዱስ ነው ሲል ይሄ ጋብቻ ይለያል። ጋብቻ ማለት ሁለት አይነት ጋብቻ አለ። እግዚአብሔር የባረከው ጋብቻ አለ፣ ዝም ብሎ ጋብቻ በስም ጋብቻ አለ። እግዚአብሔር የባረከው ያን ትዳር ሲመሰርት ጋብቻ ቅዱስ ነው ማለት ብዙ ወተባዙ በምድጓ ለምድር ያለው ቃል እስካለ ድረስ በዛ ላይ የተመሰረተ ቃል ነው። ይሄ ቃል ምን ለማለት ነው? የተባረከ በእግዚአብሔር ስሙ ነው፣ በአንድ ተወስኖ የሆነ ትዳር ይሄ እግዚአብሔር የባረከውና የቀደሰው ትዳር ነውና ይሄ ማለት ደግሞ ዛሬ ያ ወንድማችን የገብረ ሥላሴ ወይም የወለተ ትንሣኤ የወለተ ቂርቆስ እነሱ ትዳር ይሄ አይነት እግዚአብሔር የመሰረተው ትዳር ማለት እንዲህ ነው። በእናት አባት የተፈቀደ እናት አባት ፈቅደውት። እናት አባት ማለት እግዚአብሔር ነው። እናት ማለት እመቤታችን ናት ወይም ቅድስት ቤተክርስቲያን ናት። አዎ ይህን እግዚአብሔር የፈቀደው ነውና እግዚአብሔር ፍጻሜያቸውን ያሳምርልን። ሁላችንም ትዳራችን የተባረከ የሚያደርገው በእግዚአብሔር ስም ሲሆን ነው። በእግዚአብሔር የተማጸነ በእግዚአብሔር የተጀመረ በእግዚአብሔር ቃል የተመሰረተ ትዳር አይፈርስም፣ ይጸናል እንጂ እግዚአብሔር ያለበት ስራ ሁሉ እንደማይፈርስ ሁሉ እግዚአብሔርም ትዳራቸውን እንዲህ ዛሬ ይዘን እየመሰረትን ስለሆነ የጸና የቀና ያድርግልን። አባቶቻችንም እግዚአብሔር ያክብርልን፣ ሰላማችሁን ያብዛልን። ዋናው መሰረት አንድ ሰው ይሄ መሰረት ካለ ነው ቅርንጫፉ ፍሬው የሚገኘው። መሰረት ከሌለ ዛፍ ግንድ ከሌለ ቅርንጫፍ ወይም ፍሬ መገኘት አይችልም። ይሄ ይህች ልጅ ወይም ይሄ ወንድማችን የተገኙት የተባረኩ የተቀደሱ እናት አባት ቢኖሩ ነው። መልካም ዛፍ የሚባለው ዛፉ መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ደግሞ ክፉ ዛፍን ያፈራል፣ መጥፎ ፍሬን ያፈራል ማለት ነው። ዛሬ የመቅደስ ቤተሰቦች መልካም ግንድ ስለሆናችሁ መልካም ፍሬን አፍርታችሁ ያው እንግዲህ ሾላ ይላሉ አባቶቻችን። ሾላ ዛፉ ትልቅ ነው። በሱ ስር ደግሞ የሚያፈራው ብዙ ፍሬዎች ያፈራል። በሱ ውስጥ ብዙ አይጹቅ ስላሉት ብዙ አዕዋፋት ብዙ እንስሳት ተጠግተው ይመገቡታል። ዛሬም ደግ ስለሆናችሁ እናንተን ደግነት ተጠንቶ ደግ አባት ደግ እናት አሏትና በደግናት እና በደግ አባት ስላደገች የተቀጣች በአእምሮ በጥበብ ያደገች ልጅ ስለሆነች ይህች ለትዳር ታስፈልጋለች ተብለው ከጓደኞቹ እንዲሁም አባቶች ደግሞ የመጡት ለመልካም ነገር ለመልካም ዛፍ ደህና ተንከባካቢ ገበሬ ያስፈልገዋል። ዛፉ ያን ዛፍ የሚያበቅለው የሚያፈራው ጥሩ ነገር ስለሆነ ያን ፍሬ ለመብላት ተንከባካቢ የሚኮተኮተው ውሃ የሚያጠጣው ስለሚያስፈልገው ሰራተኛ ስለሚያስፈልገው ዛሬ ደግሞ እህታችን ወለተ ቂርቆስን ወይም መቅደስን ለማግኘት ካህናቱ እንዲሁም ወንድሞቻችን በአንድነት መጥተዋል። ምንድነው መልካም ጋብቻ አስፈላጊ ስለሆነ እግዚአብሔር የመሰረተው ስለሆነ እንዲሁም ግንዶቹ የተባረካችሁ ስለሆናችሁ እግዚአብሔር ትውልዳችሁን የተባረከ ያደርግልን፣ ጸጋችሁን ያብዛልን። ልጆቻችሁንም እንደዚህ በአእምሮ በጥበብ እያደጉ ሁላቸውን ለደረጃ ያብቃልን። እንዲሁም በዚህ ያከበራችሁን አባቶቻችን እግዚአብሔር ያክብርልን፣ ጸጋችሁን ያብዛልን፣ ለፍጻሜው ደስታ ያብቃል። ለዛ ቀን ደግሞ ደርሳችሁ እንደዚሁ በደስታ ለመገናኘት ያብቃል። ሰላማችሁን ያብዛልን። ሰላም እግዚአብሔር ከሁላችን። ደስ የሚል አቀራረባችሁ ደስ የሚል በጣም እንግዲህ የሚጣፍጥ የሚያስደስት ነገር ነው የሚያየነው። እግዚአብሔር አምላክ ፍጻሜያችሁን ያሳምርልን፣ ቤታችሁንም ይባርክልን። እንግዲህ እነዚህ ልጆች ገብረ ሥላሴና ወለተ ቂርቆስ ያው የአባታቸው የመንፈሳዊ ንስሐ አባታቸው ነኝ። ያው እንግዲህ በተመለከተ ጓደኞቹም እኛም በዚህ ዕለት ተገኝተን ደስ ብሎን እናንተም አቀማመጣችሁ አቀባበላችሁ አያስደስታችሁም ነውና በጣም ደስ ብሎናል። ከእምሮኩም ደስ ብሎ ደስ የሚል ነውና የመጨረሻውን ጸሎት ደግሞ እንግዲህ አባታችን ቀሲስ ድረስ ያሳርጉልናል። ሁላችንም በጸሎት ደርሰናል። እሺ ከእናንተ መካከል ተወዳደሩ ነው
ጥሩ እግዚአብሔር ይመስገን። እንግዲህ በምን አረፈዳችሁም ጭምር ነው የምለው። በተጨማሪ ይቅርታ ጠይቃለሁ፣ ዘግይቼ ነው የመጣሁት። በጥያቄ ይቅርታ ስለዘገየሁ። ከዛ ባሻገር እንግዲህ ከአባቶቼ በእግዚአብሔር ቃል መክረውናል፣ አስተምረውናል። ይሄ እጅግ በጣም ግሩም ነገር ነው። እንግዲህ እኛ በዓለማዊ ቋንቋ ነው የምንመረቀው። በእርግጥ የእግዚአብሔር ስም የምንጠራ ቢሆንም እንደ አባቶች አይሆንም። እንግዲህ እግዚአብሔር ይህንን የተጀመረ መሰረት ያጸናልን ዘንድ እንለምናለን። ስለዚህ እግዚአብሔር ያጽናልን። እግዚአብሔር ይባርካችሁ። የመጣችሁ ሽማግሌዎችን እግዚአብሔር ይባርካችሁ። እዚህም እናት አባት እግዚአብሔር ይባርካችሁ። እዚህ የተገኘ ሁላችን እግዚአብሔር ይባርከን። ከዚህ ሁሉ በላይ ደግሞ የተሰበሰቡበት ዓላማ አለና ለዚህ ዓላማ ልጆቻችን እግዚአብሔር ይባርካቸው። የአብርሃምን የሳራን ጋብቻ ያስመስልላቸው ያድርጋቸው። ኤግዛክት ሊሆን ስለማይችል ያስመስልልን። በእነሱ ፈለግ በእነሱ ጉዞ ይሄዱ ዘንድ እግዚአብሔር ይፍቀድልን። በዓለማዊ አካሄዳቸውም የአማረና የተወደደ ኑሮ እንዲኖሩ እግዚአብሔር ለዚህ ፈቃድ ይሁን፣ የእሱ ፈቃድ ይሁን። በመንፈሳዊ ሕይወታቸውም እንዲሁም ያውን አባቴ የንስሐ አባት ነኝ ብለዋል። አደራ ጭምር እንሰጣለን። ይሄ ታላቅ ስራ ነው እና ደርሶ ትልቅ አደራ አለበት። ይህንን መሰረት አጽንተው ፍጻሜ የምንለው እንግዲህ ያው የሰው ፍጻሜ እስኪደርስ ድረስ ምናልባት እግዚአብሔር ፈቅዶላቸው 80-90 ዓመት ቢኖሩ የመጨረሻቸው ያቺ የመጨረሻዋ ህይወት ታምርላቸው ዘንድ ከዛም እግዚአብሔር መንግስት ይወርሱ ዘንድ የእርሶ ትልቅ አደራ አለበት። እሱን እኛ አደራ እንላለን። ከዛ በታች ያለው ግን እንዳቅማችን እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው፣ ለፍሬ ያብቃቸው፣ አባታቸው ለመጦር ያብቃቸው። ይሁ ደግሞ ወልደውና ከብደው እንደዚህ ቆመው ደግሞ ለመዳር ያብቃቸው። ለዚህ ሁሉ የእግዚአብሔር ቅዱስ ፈቃድ ይሆን። አመሰግናለሁ። እንግዲህ እኔ ያው አንድ አባት ማለት ነኝ። ያሳደጉኝ ልጅነት ጀምሮ ነው ማውቃት እና እግዚአብሔር የተባረከች ልጅ ናት። በእውነት እግዚአብሔር ይባርካት። በጣም ታጋሽ፣ ትሁት፣ ሰው የምታከብር እንግዲህ በቤታችን ያው እሱና እኔ ወንድማችንን አብረን አንድ አካባቢ ተወልደን አንድ አካባቢ ነን ሰዎች ነን በአጋጣሚ እና ልጆች ቁጣ የለም ምንም የለም። እንደ ሌላ እንደ አባት እንደ እናት ተግሳጽም ምንም የለም። ግን እግዚአብሔር እንዲያው ቀድሶ ሲሰጥ ጥሩ ነው። እግዚአብሔር እንዲያው ፈጣሪ ፍጻሜውን ያሳምርላቸው። ሳይለንት ነች፣ በጣም በትምህርቷ ጎበዝ ነች፣ በሁለመኗ ጎበዝ ነች እና ተመክራ ተገስጻ ሳይሆን እግዚአብሔር በቸርነቱ በምሕረቱ አስተካክሎ የፈጠራት በጣም ምንቀናባት ልጃችን ብትሆንም በጣም ምንቀናባት በራሳችን ደረጃችን ልጅ ናትና እግዚአብሔር ፍጻሜውን ያሳምርላቸው። ጋብቻ ትልቅ ተቋም ነው፣ ዝም ብሎ አይደለም እና ሰዎች የሚፈለፈሉበት ሀገር የሚመሩ ሰዎች በዓለም ላይ አሉ የሚባሉ አንቱ የሚባሉ ሰዎች የሚወጡበት ጋብቻ ነው። ትልቅ ተቋም ነውና ጋብቻ ጥንቃቄ የሚያስፈልገው ነው። በእርግጥ መግባባት የሚያስፈልገው ልጆች እና ልጁ ነው ሲያድጉ ከእናት አባት በጣም በንጹህ አእምሮ የሚወስዱት ብዙ ነገር አለ እና እናት አባት ጋብቻ በጥንቃቄ ካልተያዘ ሰዎች አምልጠው የሚሄዱበት እና አስቸጋሪ ሁኔታ ውስጥ የሚገቡበት የጋብቻ ነው እና ይህን ተቋም እግዚአብሔር በምሕረቱ በቸርነቱ ይጠብቅልን። ጋብቻውንም የመሰረተው ፈጣሪ ነው፣ ሕግ ያወጣለት የሰጣቸው ቅዱስ ነው ብሏል። ይህን የተቀደሰ ጋብቻ እግዚአብሔር በቅድስና ይጠብቅልን፣ ፍጻሜውን ያሳምርልን። እናንተም እንግዲህ የመጣችሁበት ነገር ትልቅ ደረጃ ደርሶ የምትኮሩበት የምንኮራበት ጋብቻ ያድርግልን። አባ እንደተባለው ቅድም ጋሽ ጸጋዬም እንዳለው ኃላፊነት አለበት። በፊት የኛ አባቶች በሰሩት ስርዓት አባቶቻችን አያቶቻችን እኛ ዝም ብለን በቀልድ ተኝተን ኖረንበታል። አሁን በጣም ጥንቃቄ የሚያስፈልገው ጊዜ ነው። በጣም ጥንቃቄ የሚያስፈልገው ጥበቃ የሚያስፈልገው ጊዜ ነውና አባቶች በንቃት ልጆቻችሁን መከታተል ተገቢ ነው ብዬ አስባለሁ። በጣም ከባድ ጊዜ ነው። ብዙ ነገር እየተዘረፍን ነው ያለነው እና እኛ እንደተኛ ነው ያለን ይመስለኛል። እና ይሄንን እንግዲህ ኃላፊነት አለበት። በጥንቃቄ ልጆች ሆነ ይከታተላሉ። በእርግጥ ጥሩዎች ናቸው። እንግዲህ የእናንተም ብላችሁናል።
እና እግዚአብሔር ፍጻሜውን ያሳምርልን። ወንድሜ እህቴ እግዚአብሔር የአብርሃም ቤት ነው። አሁንም ፍጻሜውን በዚህ ጅማሬያችሁ እግዚአብሔርን አመስግናችሁ እንድትቀጥሉ እግዚአብሔር እርዳችሁ፣ ጤናችሁን ይስጣችሁ። በጣም የተባረከ ቤተሰብ ነው። እውነት ለመናገር የራሴ እንደው እንትን ለማለት ሳይሆን እውነቱን ለመናገር እግዚአብሔር የባረከው ቤተሰብ ቅዱስ የተቀደሰ ቤት በረከት ያለበት በጸሎት እግዚአብሔርን በመፍራት እግዚአብሔርን በማገልገል የሚኖሩ ሰዎች ናቸውና የእናንተም መቀላቀል እንግዲህ እግዚአብሔር ፈቅዶ ያደረገው ነውና እግዚአብሔር በቸርነቱ በምህረቱ ይጠብቀን። ሀገራችን ኢትዮጵያን ሰላም ያርግልን። እንደ ኃጢአታችን ብዛት ሳይሆን በቸርነቱ ይማረን። እግዚአብሔር የመጣችሁትን አክብራችሁ የመጣችሁትን ወንድሞች አባቶች እግዚአብሔር ያክብርልን። እግዚአብሔር ይስጥልን። ሰላምና ህዝብ ጤና ይስጣችሁ። ፍጻሜ የፈረደ ማድረስ በምድርም በሰማይም መውለድን የመሰለ ትልቁ መውለድ ብለዋል። መንግስትም ብለዋል ከወልዱ እምነ ክህነት የአቢ ትውልድ እምነ ትውልድ የአቢ ከክህነትና ከመንግስት ክህነት ይበልጣል። ከክህነት ደግሞ ልጅ የደረሰ ደግሞ መሰረት የለውም። አባታችን እናታችን በጣም ትልቅ መሰረት አስቀምጣቸዋል። አሁንም መሰረት ይሆናችሁ። እንደ ልጅ ያለ መሰረት የለም። እመቤታችንም እኮ ዓለምን ያስደሰተሽ ዓለምን ይህን ሁላ ደስታ ያሰጠሽ እሷ አምላካችን መድኃኒታችን ኢየሱስ ክርስቶስ በድንግልና ከእሷ በመወለዱ እኛ ጥፋተኞችን እመቤታችን ቅድስት ድንግል ማርያም ለእኛ ሆና ዛሬ ዓለምን ይህን ሁላ ዓለማት በሙሉ እሷን ቅድስት ድንግል ማርያምን በሰዓሊ ለነ ቅድስት ይዞ ሲያመሰግን ይኖራል። ሁሉም የእሷ ፍቅር ይዞን ነው እንጂ የእኛ ኃጢአት የእኛ ችግር ብዙ የነበረ። ግን አባታችን እናታችን ትልቅ ደስታችሁ ምንድን ነው? ችን ልጅ ወለዳችሁ። ወልዶሳ ብዙዎች ልጆች ዝም ብለው ለትዳር የማይመሰርቱ አባታቸውን የማያከብሩ እናታቸውን የማያውቁ ዝም ብለው በየራሳቸው ዝም ብለው በማንም እንትን የሚሉ አሉ። የታደለ ፍጥረት ግን ምን አደረገ? አባቴ ያውቃሉ፣ እናቴ ያውቃሉ፣ አጎቶች አሉ፣ ቤተሰቦች አሉ፣ በቤተሰቦች ተፈቅዶ ነው የሚለውን አስተሳሰብ ተይዞ ይሁላ አባቶች ሁሉም ደርሶ መጥቶ ይሁላ ተስፋ ይሁላ ደስታ ማየት ትልቅ ነው። በምድራዊ ጊዜ መጀመሪያም ይሁላ ደስታ ስናይ በሰማያዊም ደግሞ ብንሄድ ደግሞ ዕጣን ቋጣሪ ግብር ሰፋሪ የተባለ ዓመታት የሚያስቀድሱት ከሳልስት እስከ ሕይወት እስከ ሁል ጊዜ የሚያስቀድሱት ልጅ ያለው ሰው ልጅ የሌለው ሰው መቼም ቀደም ሲል ወደ ታሪኩ ስንሄድ እነ ኢያቄምና ሐና ስንትኑ ሲያዝኑ ሲተክዙ የነበር ልጅ በሌላቸው ሆኑ እና አባታችን እናታችን እንኳን ደስ አላችሁ። ሁላችሁ ከዚህ ያላችሁ እንኳን ደስ አላችሁ። እኛ በጣም ተደስተናል። ደስታው በምንድን ነው የተደሰትነው? መጥተን ይህ ነው ስንል አባቶቻችን ይከፋቸው ወይ እንዴት ይለው የሚል ሀሳብ ነበረ። በደስታ ነው የሰጣችሁን። አሁንም ቤታችሁ ቤተ አብርሃም ይሆንልን። የአብርሃም ጸጋ የአብርሃም ትውልድ እንደ ይስሐቅ ያሉ ልጅ የሚወለድ የሚተካበት ያደርግልን። እንደነ ያዕቆብ ያለ ሁሉም እንግዲህ ከደግ ቤት ደግ አይጠፋም። ከክፉ ቤት እንክርዳድ፣ ከደግ ቤት ደግ አይጠፋው። አሁንም እግዚአብሔር ይህ ደግነታችሁ ይኑርልን። አባታችን እንደዚህ ነው ሰዓሊ ለነ ቅድስት ብሎ ጸሎት መጸለይ እንደዚህ ልጅን ድሮ እንደዚህ ሆኖ ከአባቶች ጋር ሆኖ መመስገን ይህ ትልቅ ሐውልት ነው። ሐውልታቸው ከእናንተ ጋር ነውልን። አባቶቻችን ያስተማራችሁትን የመከራችሁትን እግዚአብሔር ቃሎት ያሰማልን። በሰላም ያዋል አምላክ በሰላም ያሳድረን። ጸጋ ክብርን ይስጠን አምላካችን። እዚህ ነው ኢየሱስ ክርስቶስ። ሀገራችን ኢትዮጵያ ሰላም ያድርግልን። ዋናው ሰላሙ ፍቅሩ ነው። ፍቅር ካለ መዳር አለ። ፍቅር ካለ እንደዚህ መስጠት አለ። ፍቅር ካለ ከሁሉም ጋር መገናኘት አለ። ፍቅር ከሌለ ግን ምንም እንትን የለም። ፍቅሩን ይስጠን አምላካችን። አገር ደንበራችን ይጠብቅልን አምላካችን። ሃይማኖታችን ጽኑ ያድርግልን። ሃይማኖት ጎደለ ዕዳ ተበደለ ፍርድ ጎደለ የሚል ሃይማኖተኛ ንጉሥ እረኛ ጠባቂ አይንሳን አምላካችን። በጸጋ በክብር ያድልን አምላካችን። አቡነ ዘበሰማያት ነው።
ኢየሱስ ክርስቶስ ከእስራኤል ጊዜ ስራ ኃጢአት የኃጢአት መዝገብ በኋላ አደራተር ሳናውቅ በስተት ስናውቅ በድፍረት በተሰራው መሰረት እግዚአብሔር ታስልን ጸጋ ክብር ያድልልን። ተቀርቆስንም ገብረ ስላሴ የሚባርክልን ከእናንተ ርግማን ያወጣልን። እናቴ ሰርጌ ላይ ሐዘኔ ላይ እፈልጋችኋለሁ እኔ አካሌ ርቆ ቢሄድም እንኳን ልቤ ያወራል ከእናንተ ጋር አጭቻለሁ የጨዋ ልጅ ይዣት መጥቼ ላግባት በእናንተ ፊት በቃና ዘገሊላ እንደ ደቅምዮስ ቤት ውሃውን ወይን አድርጎ እንዳሳየን ታምራት መታ 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 እስክስታ ይመታ በወግ ማረግ በደስታ ይኖራችሁ ከሷ ጋር በካባ በልሸኙን መርቃችሁ 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 አባቴ እናቴ ሰርጌ ላይ ሐዘኔ ላይ እፈልጋችኋለሁ እኔ የፍቅር ጌታ ብሻ ብቻው ለታይረሳም ቃል ኪዳን አይከዳም ልሳቅ ልጫወት ከአገሬ ልጅ ጋር ጭፈራው ይድራ ሌሊቱ እስኪነጋ እስኪ እልል በሉ ለኛ አናስገባም ሰርገኛ አጅቡን በጭፈራ የአብርሃም በል ሳራ መታ 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 እስክስታ ይመታ በወግ ማረግ በደስታ ይኖራችሁ ከሷ ጋር በካባ በልሸኙን መርቃችሁ 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 ተስፋ ያረኩ በልቤ ያሰብኩኝ ያንቺን ቃል ሳገኝ አመንኩኝ የኔ እንደምትሆኝ
ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ምንም አይጉደል ይምላ ቤታቸው የማቱሳላም ዕድሜ ይስጣቸው ፍሬያችሁ ይመር ሕልማችሁ ይስመር ለዚያ በቃችሁ ፈጣሪ ይክበር ኧረ አለው 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 ብሩ አንጃ ሙሽራው ለማረጉ ለሱ መተጃ ኧረ አላት 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 ብሩ አንጃ ሙሽሪት ለማረጓ ለሷ መተጃ ኧረ አለው 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 ነገር ከግርማ ሞገሱ ጋር አቤት ሲያምር ኧረ አላት 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 ነገር